ይሄ መርዝ ጠጥተሽ ስትሰቃይ አድኝኝ ብለሽ ስትለምኚኝ ከዛ ምችን አለም በሞት ስትለያት ለማየት ምን ያክል እንደጓጓው ብታይ። ቆይ ምን እያደረገች ነው? ማንን ነው መመረዝ የፈለገችው? እኔን ወይስ ብሌንን? እንዴ ሻችን ደረሰ? አዎ እናቁጭ በል። ይሄ ብሌን ነው ያንተ ይሄ ነው። ይለያያሉ እንዴ? አይ አይለያይም። ኧረ ቁጭ በይ ብሌን፣ ይሄ አንቺ ነው። ጠጪ። Yes. ቆይ ምን እያደረክ ነው? አንዲት ሰራተኛ እንዴት ከኛ እኩል ቁጭ ብላ ሻይ ትጠጣለች? ዳጊ ችግር የለውም። ዛሬም ብቻ ስጣት ተጠጣ ከኛ ጋር። አይሆንም። ሂጂ እዛው ኩሽና ጠጪ። እሺ ሻዩን ስጠኝና ኪችን ሄጄ እጠጣለሁ። አዎ በቃ ኪችን ውስጥ ጠጣ። ስጣት ሻዩ። ቦታሽን ማወቅ አለብሽ። ሙሉ ያምጪና ቤቱን አስጩ። ንቀት ሙሉ ያምጪና አስጩ እያልኩሽ እኮ ነው። ለአሁኑ ታርፈሻል፣ ግን አታስቢ። ምንም ሆነ ምንም ዛሬ አንቺን ሳልገደል አላድርም። ይቅር በይኝ ብሌን። ምን ላድርግ? አማራጭ ስላጣው ነው። ህይወትሽን ለማትረፍ ስል ነው እንደዚህ ያደረኩት። ቆይ ምን አደረኩት? ለምንድን ነው እንደዚህ የሚያሰቃየኝ? ዳጊ ወይ ቃል ለኔ ብለህ ብሌን ስትናገራት ሳይ ብታይ እንዴት ደስ እንዳለኝ። ማንም ሰው ለኔ እንደዚህ አድርጎልኝ አያውቅም። ኧረ ችግር የለውም። እንዴት ዋላችሁ ልጆች? እንዴት ዋል? ሰላም። ምንድን ነው ቤቱ የቆሸሸው? ምንድን ነው ብሌን የለችም እንዴ? ኧረ አለች። ክፍሏ ቁጭ ብላ ነው። ክፍሏ ቁጭ ብላ? ምን ማለት ነው?
መጣሽ እዚህ የምትቀመጪው? በጣም ይቅርታ። ምን ሆነሽ ነው? ምን ሆነሽ ነው? ምንም አልሆንኩም። እንዲህ እያለቀሽ ምንም አልሆንኩም ማለት ምን ማለት ነው? ደህና ነኝ እቴ። በጭራሽ ደህናማ አይደለሽ። አዎ ደህና አይደለሁ። ምን ሆነሽ? ምስኪን የኔ ልጅ በፊት ቃልን ሲከፋት ማጫወታትን ጨዋታ ማጫወት ይችላል። እሺ ሜቴ ሎሚ ሽታ ሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ዳሩ ፈቶ ይሰድሻለኝ አይወስድሽም ትዳሩ ፈቶ ሜሎልሻል ጋሻጦ ከቤቴ በላይ ቁራ ሰፍሮ የለችም ብሎ ሄዱ በሮ ለምንድን ነው አንቺ የምታለቅሽው? ቃልዬ በልጅነቷ ማጫወታት ጨዋታ ትዝ ብሎኝ ነው። አንቺ ስለምንድን ነው የምታለቅሽው? ትክክለኛ እናቴ ናፍቃኝ ማለት እትዬ እናቴ ጋር ደርሼ ልምጣ? እንጂ ምንም በማታውቀው ነገር እንዴ? ቆይ እንዴት እንዲናገራታል? ሻይ እኮ ደርሷል። ጠጥታ አትሄድም እንዴ? እንዲህ ስትታይ ጥሩ ሰው ትመስያለሽ። ቆይ ግን ምን አይነት ሰው ነሽ? እንዴት ለገንዘብ ስትይ የሰውን ነፍስ ለማጥፋት ትሞክሪያለሽ? መለሽልኝ እንጂ ምን ይዘጋሻል? ቆይ እንዴት በእናትና በልጅ ማለት ትገቢያለሽ? እንዴት እናት ላይ ይሄን ያህል ትጨክኛለሽ? ስለምን እያወራ እንደሆነ አልገባኝም። ዳግም በኋላ የሚጸጽትህን ነገር አታውራ። ዝም በይ እባክሽ። ነፍሰ ገዳይ፣ አረመኔ፣ ጨካኝ ነሽ። በኋላ የሚጸጽትን ነገር እኮ አትናገር ብላኝ ነበር። አሁን እንዴት ብዬ ነው ይቅርታ የምጠይቃት? ዛሬ ደግሞ ሰላም አለኝ እንዴ? እንዴት አልሽም? ቆይ ምን ሆነሻል? የተፈጠረ ነገር አለ እንዴ? አይ ምንም አልሆንኩም። የሆነ ነገርማ ሆነሻል። ቆይ ምን የተፈጠረ ነገር አለ? ወላጅ እናቴ ናፈቀችኝ። የምታሰራኝ ሴትዮ ባቀፈችኝ ባየኋት በቀረብኳት ቁጥር እናቴን ታስታውሰኛለች። ወላጅ እናቴ በጣም ናፍቀኛለች። ቆይ ግን እኔ ምን ያጎደልኩብሽ ነገር አለ?
እኔ አንድም ቀን እኔ እናትሽ እንጂ አሳዳጊሽ እንደሆንኩ ተሰምቶኝ አያውቅም ነበር። ትገርሚያለሽ ግን እንደዚህ ትኛለሽ ብዬ ጠብቄ አላውቅም። እማ በጣም ነው የምወድሽ፣ ግን ደግሞ ልደብቅሽ አልፈልግም። ወላጅ እናቴ በጣም ናፍቃኛለች። ቆየት ነው ያለችው? በህይወት አለች ወይስ ሞታለች? ከሞተችስ 10 በሷ ናፍቆት ከምሰቃይ እርሜን ላውጣ። በህይወት ካለች ደግሞ አንዴ ላግኛትና አይኗን እያየው ለምን እንደተወች ልጠይቃት። በቃ እሺ ብለኝ ተረጋጊ። እማ እባክሽን ልለምንሽ፣ እናቴን ፈልጊልኝ። እሺ ቆየት ብዬ ልፈልጋት አላውቅም፣ ግን ወላጅ እናቴ በህይወት ካለች ዛሬውኑ ላገኛት እፈልጋለሁ። እባክሽን ፈልጊልኝ። እሺ በቃ አንቺ አታልቅሺ። እናትሽ በህይወት ካለችና እዚህ ሀገር ውስጥ ከሆነች የትም ቢሆን እፈልጋታለሁ። እሺ እማዬ፣ በቃ አሁን ልሂድ። ቶሎ እመጣለሁ ብዬ ነው የወጣሁት። ቆንጆ ሽሮ ልሰራ ነው። በልተሽ ትሄጃለሽ? አይ ልሂድማ፣ በኋላ እመጣለሁ። ምንድነው? ልቀቀኝ። ቆይ እንዴ ላስረዳሽ። ምንድነው የምታስረዳኝ? የቤት ሰራተኛ መሆኔ በእኔና ባንተ መሀል ብዙ ልዩነት እንዳለ ቦታዬን ማወቅ እንዳለብኝ ነው? ንገረኝ። እንደዛ ከሆነ አታስብ፣ ገብቶኛል። እንደዛ እኮ አይደለም። ቅድም እኮ እንደዛ የተናገርኩሽ ቆይ ምን እያወራችሁ ነው? በእኔና በሷ መሀል ብዙ ልዩነት እንዳለና አንቺን ቀና ብላ እንዳታይሽ እያስጠነቀቅኳት ነበር። የእውነት በጣም ደስ ይላል። በቃ እሺ ብለኝ ተረጋጊ። እማ እባክሽን ልለምንሽ፣ እናቴን ፈልጊልኝ። እሺ ቆየት ብዬ ልፈልጋት። አላውቅም፣ ግን ወላጅ እናቴ በህይወት ካለች ዛሬውኑ ላገኛት እፈልጋለሁ። እባክሽን ፈልጊልኝ። እሺ በቃ አንቺ አታልቅሺ። እናትሽ በህይወት ካለችና እዚህ ሀገር ውስጥ ከሆነች የትም ቢሆን እፈልጋታለሁ። እሺ እማዬ፣ በቃ አሁን ልሂድ። ቶሎ እመጣለሁ ብዬ ነው የወጣሁት። ይቅርታ ነው ወንድም። ልጇ ለወንድሟ ለአቶ በኃይሉ ሰጥታ ወደ አረብ ሀገር ሄደች። ታውቃለህ? አላውቅም። ይቅርታ ነው ወንድም። ልጇ ለወንድሟ ለአቶ በኃይሉ ሰጥታ ወደ አረብ ሀገር ሄደች። ታውቃለህ? መቼ እንደሄደች አላውቅም፣ ግን ሰላም የምትባለው ባለፈው ከአረብ ሀገር መጣ ብሌን የምትባል ልጅ እየፈለገች ነበር። የእውነት? እና አሁን የት ነው የምትኖረው? 22 አካባቢ መስፍን ህንፃ አጠገብ ቤት ገዝታ ነበር። እዛ ታገኛታለሽ። እሺ፣ በጣም አመሰግናለሁ። ፈጣሪ ይስጥልኝ። ሄሎማ፣ እንኳን ደስ ያለሽ ልጄ፣ እናትሽ በህይወት አለች። ምን?
የእውነትሽን ነው? እናቴ በህይወት አለች? አዎ፣ በቅርብ ነው ከአረብ ሀገር የመጣችው። ድሮ የምትኖርበት ሰፈር ሄዳ አንቺን ስታስፈልግሽ ነበር። የእውነት እናቴ እኔን ትፈልገኛለች? አዎ፣ ትፈልግሻለች። እና የት ናት? አድራሻውን አገኘሽው? አዎ፣ 22 አካባቢ ነው ብለዋል። እኔም እኮ የምሰራው እዛው አካባቢ ነው። አሪፍ። በይ በቃ እቤት ነይና ተዘጋጅተን አብረን እንሄዳለን። እሺ እማዬ፣ በጣም አመሰግናለሁ። አሁን እንመጣለሁ። እሺ የኔ ልጅ። ቆይ ምንድነው ይሄ ሁሉ ደስታ? እናቴ አረብ ሀገር 10 ዓመት ቆይታ መታ ስታፈላልገኝ አላገኘችኝም ነበር። አሁን ግን እኛ አገኘናት። ደግሞ እዚሁ ሰፈር ናት። ቆይ እናንተ እንዴት ልታውቁ ቻላችሁ? አላውቅም። ያሳደገችኝ እናቴ ናት ያገኘቻት። ሄሎ ባይሉ እቅዳችን ሁሉ ታውቋል። ሰላማዊን ተሳገለኝ በፊት ከዚህ ቤት ቶሎ መውጣት አለብኝ። ምን? ስለምንድን ነው እያወራሻለሽ? የትኛው እቅዳችን ነው የታወቀው? ሁሉም ሚስጥር ታውቋል። ረጋ ብለሽ የተፈጠረው ነገር አስረጂ። የብሌን አሳዳጊ እናት ሰላም ከአረብ ሀገር እንደመጣች አውቃለች። የምንኖርበትንም አድራሻ ሳታገኝ አትቀርም እና እናትና ልጅን ለማገናኘት ወደዚህ እየመጡ ነው። እኔ የሆነ ነገር አደርጋለሁ። እኔ እስከምደውል ድረስ ብሌን ከቤትም እንዳትወጣ ስልክም እንዳትደውል አድርጊ አንቺ። ሰላም እኔ ትክክለኛ ልጇ እንዳልሆንኩና ብሌን እውነተኛ ልጇ እንደሆነች ካወቀች ከዚህ ቤት ሳልወጣ ካገኘች ሰላም ትገለኛለች። ቶሎ መውጣት አለብኝ። አንቺ ብቻ ተረጋጊ። እኔ እስከምደውል ድረስ ምንም ነገር እንዳልተፈጠረ ለማስመሰል ሞክሪ። እሺ በቃ እሺ። አለቃ፣ ቆይ ምን ተፈጥሮ ነው? ይሄ ሁሉ ጥፋት ያንተ ጥፋት ነው። ባለፈው ያቺን ዲቃላ ገለሃት ቢሆን ኖሮ ይሄ ሁሉ ችግር ባልተፈጠረ። እንዴት እንደተረፈች አላውቅም፣ ግን መሞቷን አራግጬ ነበር የወጣሁት። ዝም በል። ይኸውልህ ትሰማለህ? አሁን የብሌን አሳዳጊ ተብዬዋ ሄደህ ትገላለህ። ምን? ቆይ እሷ ደግሞ ምን አጠፋች? ይኸውልህ በፍጥነት ሄደህ ካላስወገድካት ብሌንና ሰላም እናትና ልጅ መሆናቸውን ነግራቸው እቅዳችንን ሁሉ ገደል ነው የምከትብን። እሺ አለቃ፣ አሁን ሄጄ አስወግዳታለሁ። ስማ፣ እንደ ባለፈው አይነት ስትሰራ ትልቅ ቅጣት ነው የሚጠብቅ። መቼም ቢሆን ይቀራል። እሺ አለቃ። ስራውን እንደጨረስ ደውል አሳውቅ። እሺ አለቃ። ቃል አሳዳጊ እናቴ ወላጅ እናቴ ልታገናኘኝ ስለሆነ ልሄድ ነበር። ለትዬ እንድትነግሪልኝ። እራሷ ስመጣ አስፈቅደሻት ትሄጃለሽ? አይ አሁን መሄድ አለብኝ፣ ወይ ደግሞ ደውዬ እነግራታለሁ። እኔ የሆነ ነገር አደርጋለሁ። እኔ እስከምደውል ድረስ ብሌን ከቤትም እንዳትወጣ ስልክም እንዳትደውል አድርጊ አንቺ። ምን ሆነሽ ነው? ራሴን ያመመኝ ነው። እስኪ ሆም ጭልኝ። እሺ እሺ። በጣም ያመመኝ ነው። ወይ ካልሆነ ሐኪም ቤት እንሂድ እንዴ? አይ እስተኛበት ይሻለኛል። በጣም ይቅርታ ቃል፣ እናቴ እየጠበቀችኝ ነው፣ መሄድ ያለብኝ። እንደዚያ ሞይ ጥለሽ ልትሄጂ ነው?
እናቴ እኮ እየጠበቀችኝ ስለሆነ ነው። በጣም ካመመሽ ደውይልኝ እመጣለሁ። አቤት ቃል። ብሌንን ከዚህ በላይ ቤት ማቆየት አልቻልኩም። ወጣለች። ከዚህ በኋላ የብሌን አሳዳጊ ችግር ልትሆንብን አትችልም። እኔ ማድረግ ያለብኝ ነገር ሁሉ አድርጌያለሁ። አንቺ ብቻ ተረጋጊ። እሺ። ይኸውልህ ትሰማለህ? አሁን የብሌን አሳዳጊ ተብዬዋ ሄደህ ትገላለህ። ምን? ቆይ እሷ ደግሞ ምን አጠፋች? ይኸውልህ በፍጥነት ሄደህ ካላስወገድካት ብሌንና ሰላም እናትና ልጅ መሆናቸውን ነግራቸው እቅዳችንን ሁሉ ገደል ነው የምከት። እሺ አለቃ፣ አሁን ሄጄ አስወግዳታለሁ። ምን? የእውነትሽን ነው? እናቴ በሕይወት አለች? አዎ፣ በቅርብ ነው ከአረብ ሀገር የመጣችው። ድሮ የምትኖርበት ሰፈር ሄዳ አንቺን ስታስፈልግሽ ነበር። በይ በቃ እቤት ነይና ተዘጋጅተን አብረን እንሄዳለን። እሺ እማዬ፣ በጣም አመሰግናለሁ። አሁን እመጣለሁ። ቪዲዮውን አይታችሁ ስለጨረሳችሁ ነው። ሰብስክራይብ በማድረግ